መምህር ዘላለም ወንድሙ አርፏል። ማረፍ ብቻ አይደለም እረፍቱ ደግሞ አስተማሪ በሆነ መልኩ አልፏል። መምህር ዘላለም ወንድሙ ያለፉትን 35 36 ዓመታት መገኛውን አውደ ምሕረት ላይ አድርጎ የእግዚአብሔርን ቃል በመመስከር ወንጌልን እንደ ስራው ቆጥሮ ክርስትናውን እንደ ትዳር ቆጥሮ ገጠር ከተማ ሳይል በየዓለማቱ በየሀገራቱ በመዞር በማስተማር ብዙዎችን ለስጋው ደግሞ በማብቃት ያንን ደግሞ በመመስከር ህዝቡ ለምሳሌ ዋሽንግተን ዲሲ ማርያም ያሉት አስተዳዳሪው ሲናገሩ ዛሬ 45 ደቂቃ ቆራቢው 45 ደቂቃ ይፈጃል። አንድ ሰዓት ሙሉ ሰው ስጋው ደግሞ ይቀበላል ማለት ነው። ያ ፍሬ ነው። የአንድ አገልጋይ ዋና ፍሬው በዙሪያው ሀብታሞችን መሰብሰብ፣ በዙሪያው የቤት ኪራይ የሚከፍሉለትን የመኪና ነዳጅ የሚሞሉለትን ተሰብስበው ሽልማት እያሉ የሚሸልሙትን ዛሬ ሸራተን ነገ ሂልተን እየጋበዙ ከርሱን የሚሞሉለትን ለራሱ መሰብሰብ ሳይሆን አንድ አገልጋይ በቆመበት አውደ ምሕረት ላይ ለእግዚአብሔር መንግስት በጎችን ሰብስበው ማቅረብ ነው። ዘላለም በዚህ እድለኛ ዛሬ ያሁላ ህዝብ ያለቀሰው ዛሬ ያሁላ ህዝብ በታዘዘው መሰረት ነጭ ለብሶ የወጣው ከግራ ከቀኝ ምስክርነት የተሰጠው ያለ ነውር ያለ ነቀፌታ አገልግሎ ያለፈ ሰው ቢኖር መምህር ዘላለም ነው። የትኛውም ውዥንብር ውስጥ ያልገባ በጽባት መንግስትን ሳይፈራ ይሄን እባላለሁ ይሄን እደረጋለሁ ብሎ ቤተ ክህነቱን ሳይፈራ ብፁዓን ሊቃነ ጳጳሳቱ ቅዱስ ፓትርያርኩ ባሉበት አውደ ምሕረት ሁሉ እውነት የሆነውን የእግዚአብሔርን ቃል በመንፈስ ቅዱስ ሙላአት ሆኖ አስተላልፏል። በዚህም ብዙ ሰው አፍርቷል። መታደል ነው ደግሞ ያስቀናል። ደግሞ ሞቱ ራሱ ያስቀናል። በሞት አይቀናም። ሞት አስደንጋጭ ነው። ሞት አስፈሪ ነው። ሞት ሲመጣ ጭንቅ ብርክ ያስይዛል። ማንም ሰው ስጋው ከነፍሱ ስትለይ ማየት አይፈልግም። መሞት ቢፈልግ እንኳን በጣር ነው በጋር ነው። ነገር ግን የወንድማችን የመምህራችን የመምህር ዘላለም ስናየው ስንሰማው ያየነው ነገር እንዳለ ሆኖ እንዲያ ነው እንዲህ ነው ማለት አልፈልግም። በቃ ሞቷል። በ49 ዓመቱ አርፏል። ካረፈም በኋላ ደግሞ በሀገር አሜሪካ አመሰግናችኋለሁ። በተለይ ዋሽንግተን እና አካባቢው ያላችሁ ካህናት፣ በተለይ የዲሲ ማርያም አገልጋዮች አባቶች፣ ሊቀ ጳጳሱን ጀምሮ ብፁዕ አቡነ ናትናኤል ከሚኒሶታ ተነስተው መጥተዋል። ሌሎቹን ብፁዓን ሊቃነ ጳጳሳት አላየውም። ካያችሁ መንገድ ትችላላችሁ። ብፁዕ አቡነ ጴጥሮስ ኒውዮርክ ናቸው። ከዛኛው ሲኖዶስ የነበሩ ብፁዓን ሊቃነ ጳጳሳት አላየውም። ግን ቢገኙ ጥሩ ነበር። የቤተክርስቲያን ልጅ ነው። ስላልተመቻቸው አልተገኙም ብለን እናስባለን። ግን ከመምህራን ደግሞ ከወዲህ ከወዲያ የማይባሉ ጎራ ይዛሉ። እኔ እሱማ መቃብር ላይ አልቆምም የሚል ሳይኖር እንዳለ ሁሉም ተገኝቶ ፍትሃቱን ጸሎተ ፍትሃቱን በጋራ አልቅሰው አሁን የመምህር ታዲዮስ የዘማሪ ታዲዮስ እንባው ጩኸቱ አባቱ እንደሞተበት ሰው እንደዛ ስቅስቅ ቀሲስ ተስፋዬ መቆያ የእሱ ፍሬ ናቸው። እንደዛ ያለቀሱበት መንገድ የገለጡበት መንገድ የኔታ ድምፀ ልጅን አይታችሁታል። እንዴት አድርጎ የህይወት ታሪኩን እንዴት እንዳዘጋጀ አይታችሁታል።
ዘላለም የሚተካ ነው። አሁን ለዋሽንግተንና ለአካባቢው ማህበረሰብ እነ ቀሲስ ተስፋዬ መቆያን የተካ ነው ለዲሲ ማርያም። አሁን ሲተካ ደግሞ ያ የተተካው ሰው ደግሞ አላሳፈረውም። የተግባባ ነው። እሺ ማማ የመሲሁ ልጅ የምትላለች የኔ ንጽጽር ላይ የበረታሁት በዘመድኩን አነቃቂነት ነው። በነገራችን ላይ የማልደግፋቸው አንዳንድ ነገሮች አላችሁ። በሁሉ ነገርማ ማማዬ ልደገፍ አልችልም። ምክንያቱም ሰው መሆኔን ማወቅ አለባችሁ። ሰው ምሉ አይደለም፣ ሰው ፍጹም አይደለም። እና የሚጠቅመውን ነው ከሰው የምትወስዱት። የሚጠቅመውን የማይጠቅም የመሰላችሁን በቃ ወደ ጋርቤጅ መክተት ነው፣ ወደ ትራሽ ውስጥ መክተት ነው፣ ወደ ቆሻሻ ውስጥ መክተት ነው። አለቀ። የሚጠቅም ነገር ካለው ግን መውሰድ። ለምሳሌ አንድ ሰው ብርቱካን ፍሬው ያምራል፣ ፍሬው ያምራል፣ ሁሉም ፍሬው ያምራል። ነገር ግን ፍሬውን ለመቅጠፍ ሲሄድ እሾክ አላቸው። ብዙዎቹ ዛፎች እሾክ ጉጥ አላቸው እና ያው የጉጡን ህመም ችሎ ፍሬውን ቀጥፎ መብላት ነው። አይ እኔ ጉጡ እሾኩ ይወጋኛልና ዝም ብዬ አይባልም። ፍሬውን ትወስዳለህ፣ እሾኩን እናንተን እዛው ጥሎ ትሄዳለህ። እኔ ላይ የማይወደድ ነገር እኔ ላይ ነው መቅረት ያለበት፣ ሌላ ቦታ መሄድ ያለበት። መልካም የሚመስላችሁን ጥሩ የሚመስላችሁን ነገር ማለት ደግሞ በሁሉ ነገር ምሉ ለመሆን ደግሞ አይቻልም። የተሟላ ሰው የለም፣ ፍጹም ሰው የለም። ሰው ፍጹም ለመሆን እግዚአብሔር ካላስቻለው በስተቀር አይቻልም። በእግዚአብሔር ዘንድ ደግሞ ፀሐይና ጨረቃም ቢሆኑ ንጹሐን አይደሉም። ስለዚህ ማንኛውም ሰው ካህናትን እኮ ልታዩ ትችላላችሁ። ከካህኑ የምትነቅፉበት ነገር ሊኖር ይችላል፣ ግን ከካህኑ የምንፈልገው ነገር አለ። እግዚአብሔር ይፍታ ይለናል፣ ልጅነትን ይሰጠናል፣ ቀድሶ ያቆርበናል። ምን ይለናል? እነዚህ ብርቱካኖቹ ናቸው፣ እነዚህ ፍሬዎቹ ናቸው፣ የሚጣፍጡት ፍሬዎቹ ናቸው። ካህኑ ላይ ያሉ ይሰክራል፣ አዎ ይወድቃል፣ አዎ ምን ይላል፣ አዎ ይቆጣል፣ አዎ እሱ ደግሞ እሾሁ ነው። እሾሁ እኔ ጋ አይመጣም። የሚጠየቅበት ምን የሚልበት እሱ ላይ ነው። የሚገባውም ከነ እሾሁ ነው፣ ከነ ጥፋቱ ነው የሚሄደው። እኔ ከሱ ብርቱካኑን፣ ማንጎውን፣ ፍሬውን ነጥቄ ነው የሚሄደው። ሰውየው ላደረገው ነገር ሰው የሚያደርገው ነገር የሚጠየቅበት እሱ ነው። አለቀ። ዘመድኩንም ጋር ስትመጡ ማስቆም አለባችሁ እንጂ እኔ አሁን ለምሳሌ ሀገር ይንደድ፣ ሀገር ይቃጠል፣ ውጣና ድንጋይ ወርውር ምናምን ብል አንደኛ እንደው አድራሻዬም ተፈልጎ እጅ እግሬ ታስሮ ጠበልም አይደለም ሆስፒታል ነው መሄድ ያለብኝ። ሆስፒታል ነው መሄድ ያለብኝ። የፈለገ ብናገር የፈለገ ነገር ብል ይህንን ነገ ተሳስቼ እንኳን ብናገረው ይሄንን ሪፖርት አድርጎ ይሄን በማዘጋት ብቻ ሳይሆን ያለውበት ተፈልጎ መጥቶ ሆስፒታል ነው መሄድ ያለብኝ። ነገር ግን ድሃ ተበደለ፣ ፍርድ ተጓደለ ስላልኩኝ ንጹሐን አይገደሉ፣ ራሳችሁን ተከላከሉ ስላልኩኝ ይህንን መስማት ከሱ አልነበረብንም የሚል ካለ በሽተኛው እኔ ሳልሆን እሱ ነው፣ ያ ሰው ነው። ጠበልም አይደለም ሆስፒታል ገብቶ መርፌ መከታተል ማለት ነው። እና እዚህ ውስጥ እንትን አታድርጉብኝ፣ የጀመርኩትን ርዕስ ሳልጨርስ ማለት ነው። ምን ላይ ነው የዘላለም ላይ ነው ያቆየሁት። ዘላለም ተክቶ ነው የሚያልፈው። ያለፈው መተካቱን በምን ታያላችሁ? ኦኬ ዋሽንግተን ተጠራ። ከዛ በኋላ እዛ አገልግል፣ እዚህ ኑር ተባለ። ቪዛ አለው፣ የመኖሪያ ፈቃድ አለው። ከዚያስ የመምህር ዘላለምን ደግሞ የዕለት ትምህርት የሚፈልጓሉ። በአዲስ አበባ በአጠቃላይ በክፍለ ሀገር በአጠቃላይ የሚፈልጓሉ። እዛ ሳምንት ጠብቆ ዲሲ ማርያም ሄዶ ወይ እንደዚህ ምናምን ነው። ስለዚህ ለዚህ ቦታ የሚሆን ሰው ላምጣላችሁ፣ ፍሬ የሚያፈራ አመጣላችሁ። እነሱም እሱን አምተውት እንዳንተ ከሆነማ አምጣልን ብለውት ሄደ። የቀሲስ ተስፋዬ መቆያ መሄድ ያው ፍሬውን አይታችሁታል። እኔ ሄጄ አይቼዋለሁ። በአሜሪካ ምድር 19 ሄክታር መሬት 20 ነው እንግዲህ 21 አላቅም 30 የሚሆን አላቅም፣ ባለፈው ተናግሯል። ያንን ሁላ ሄክታር መሬት
በመኪና ምናልባት 10-20 ደቂቃ የሚፈጅ መጎብኘት ያልቻልነው የቅድስት አርሴማን ጸበል እዛ ሰው ሱባኤ የሚይዝበት ያውም በማዕከላዊው የአሜሪካ በመንግስቱ ፌዴራል መንግስቱ መቀመጫ በሆነ ቦታ ጥቂት ሰዎችን 400 የማይሞሉ ማህበርተኞችን አሰባስቦ አሳምኖ ገንዘባቸውን ሀብታቸውን አውጥተው ያን ቦታ እንዲገዙ ያን ቦታ እንዲያደርጉ ሄጄ እኔም ተሳልሜ በረከት ተቀብዬ እንደውም እማማት ላይ ነበር። እኔ ቀሲስ ሱራፌል አባ ገብርኤል ሆነን እንሄድ ነው። ቀሲስ ሳሙኤልም ሆነን እንሄድ ነው። እዛ ሄደን ብራኬ ተቀብለን ጸሎት አድርገን የመጣ ነው እና አሁን ይሄ የማን ፍሬ ነው? የመምህር ዘላለም ፍሬ ነው። መምህር ዘላለም ደቡብ አፍሪካ ሴት እነ ዳንኤልን አሁን ሲያትል ያለውን ቀሲስ ዳንኤል ግርማን ሌሎቹንም ብዙዎች አገልጋዮች አይፈልጉም። ከቢዝነስ አንጻር ስለሚያዩት ይሄ ሰውዬ ቢመጣ ይጋፋኛል፣ ይሄ ሰውዬ ቢመጣ ህዝብ ይዝብኛል፣ ይሄ ሰውዬ ቢመጣ እኔን ዝቅ ያደርገኛል፣ ይሄ ሰውዬ ቢመጣ እኔ የማገኘውን እንጀራ ይሻማብኛል በማለት ለአገልግሎት እንኳን ሰው አይጋብዙ። ለአገልግሎት ሰው አይጋብዙ። አሁን መምህር ዳንኤል ግርማን እንመልከት። መምህር ዳንኤል ግርማ በእኔ ኑሩ ባለቤቴ ናት የምትጠራው፣ በጣም ነው የምትወደው። በነገራችን ላይ በጣም ከምትሰማቸው ሰዎች አንዱ የኔታ እሸቱንና ዳንኤል ግርማን ነው። ሌሎቹንም ትሰማለች፣ ግን ሁለቱን በተለየ መልኩ ነው የምትሰማቸው። እና ዳንኤል ግርማ እኔና መምህር ጳውሎስ ብፁዕ አቡነ ዲዮስቆሮስ ጋር እኔን ሊያስተዋውቀኝ ይዞኝ ሄደ። ከዛ መምህር ጳውሎስ በጣም ደግ አገልጋዮች እሱ የሄደበት ቦታ እንዲሄዱ የሚፈልግ የሚወድ ወንድም ነው እና አባታችን ጋር ይዞ ሄዶ አባታችን መምህር ዘመድኩን ይባላል፣ እንዴት አይነት አገልጋይ መሰሉት እና አሁን ለአረቡ ዓለም እሱ ነው የሚያስፈልገው እና ይዘውት ሄዱ፣ እድል ይስጡት ይላቸዋል። ብፁዕ አቡነ ዲዮስቆሮስ ማና እኔ አላወቅኩትም እንዴ መምህር ዘመድኩን ይባላል አርማጌዶንን እንደዚህ እንዴ አንተ ነህ ምናምን አሉ። በቃ ትሄዳለህ ወደ ዱባይ ትመጣለህ ምናምን አሉ። ከዛ ጳውሎስንም አቁሜ እሳቸውንም ብፁዕ አባታችን አቤት እኔ አልሄድም፣ አሁን ለዚህ አገልግሎት እንትን የሚሉት ሰው አለ እኔ ልጠቁም እና ያንን ሰው ይውሰዱት፣ በጣም ይጠቅሙታል። ጳውሎስም ዝም ብሎ ቆሟል፣ ፖል መረዋ ማለት ነው። ከዛ ማን ነው አሉ? አንደኛ መቅደስ ገብቶ በቅዳሴ የሚያገለግሉት አውደ ምሕረት ላይ ወጥቶ በወንጌል የሚያረሰልስሎት ህዝቡን የሚያስተምርሎት እና በጣም አንደበተ ርቱዕ ልጅ አለ። ህይወቱ የተቀነበበ ነው። ይሄ እንግዲህ መጠጥ ወይ ምናምን የሚባለው ላይ እንኳን የለም። እንደዚህም አጉራ ዘለል አይደለም። በቃ ለብህቱና ህይወት የተመቸ ነው እና እሱን ይዘውት ቢወስዱት አልኳቸው። ማን ነው አሉ? መምህር ዳንኤል ግርማ ይባላል። እንግዲህ አንተው ካልካሉ ልደውልለት። ደወልኩለት። ሄሎ ዳንኤል የት ነህ? አይ ወደዚህ እንደዚህ እየሄድኩ ነው። አሁን በአስቸኳይ መምጣት ትችላለህ? ቤተ ክህነት ብፁዕ አቡነ ዲሜጥሮስ ቤት። እሺ ልምጣ? አዎ መጣ። ይኸው ብፁዕ አባታችን ይኸው እንዴት አይነት አንደበተ ርቱዕ መስሎት የቴዎሎጂ ፍሬ ነው እና እሱን ውሰዱት። እኔ አንድ ቀን መጥቼ ዋይ ብዬ እኔ መስቀል ወፍ ነኝ፣ ያለችኝ ሙቀት ትንሽ ናት። እሷን እንደምንም ይዤ በትኜ ነው የሚሄደው። ነገር ግን እንደነዚህ አይነት ሰዎች ይጠቅሙታል አልኳቸው። ዳኒ በዛ ምክንያት ሄደ። በአረብ ሀገር ያላችሁ ልጆች፣ በዱባይ ያላችሁ፣ በኩዌት ያላችሁ፣ በባህሬን ያላችሁ በመምህር ዳንኤል ግርማ የተጠቀማችሁ ሰዎች መናገር ትችላላችሁ። ያንን እኔ ነኝ ያደረኩት። ያን ደበቴ ሞልቼ ነው የምናገረው። መምህር ጳውሎስ መልካ ስላሴ ለእኔ የሰጠውን እድል ፖልዬ ተባረክልኝ። አሁንም የአገልግሎት ዘመንን የምሳሳለት ወንድማችን ነው። መረዋ ምሳሳለት ወንድማችን፣ ብንሰማው ስብከቱን ብናዳምጠው ማንጠግበው ወንድማችን፣ ለወንድሞች አዛኝ አልቃሽ፣ አሁንም የመምህር ዘላለምን ኮሚቴ በመሆን ከሌሎች ወንድሞቹ ጋር የለፋ የደከመ ወንድማችን ማለት ነው። አገልግሎት ማለት ይሄ አንዱ ለአንዱ በማድረግ ማህበራት አሉ። አሁን ለምሳሌ ማህበረ ቅዱሳን እንመልከት። ሰማይ ዝቅ ምድር ከፍ ቢል ከማህበሩ ሰው በስተቀር
እገሌ የሚባል ሰባኪ ይሄድ የሚባል የለም። እኔ አልሰማውም አላየሁም። ካለ መናገር ይችላል። በጉባኤያቸውም ላይ በሚጠሩበት በሚሄዱበትም ቦታ ይሄ ትክክል አይደለም። ይሄ ትክክል አይደለም። በአንዲት ቤተክርስቲያን ውስጥ ሁለት ሀሳቦች ሁለት ነገር ይዞች መሄድ ትክክል አይደለም። አገልጋይ በዘር ኦሮሞ ስለሆነ ትግሬ ስለሆነ ጉራጌ ስለሆነ አማራ ስለሆነ ስለማቀው ስለምቀርበው ብሎ አይደለም። ይሄ አገልጋይ ቢሄድ ቤተክርስቲያንን አስከብሮ ራሱን አስከብሮ ይመጣል ወይ ብሎ መጠየቅ አለበት። ለአገልግሎት ሄደው እኮ ጭፈራ ቤት አሳዩን። ደቡብ አፍሪካ ሄደው የገጠማቸው አሉ። ጭፈራ ቤት አሳዩን፣ ለትምህርቴ ስለሚጠቅመኝ የራቁት ዳንስ ቤት የት ያለው አሳዩኝ ብሎ ምዕመናንን አስደንግጦ ያ ሰው አሁን ዛሬ አገልጋይ ወደ አንድ ሀገር ሲሄድ ስንት ነው ሰርቼ የምመጣው፣ ስንት ነው ሸቅዬ የምመጣው፣ ስንት ነው አድርጌ የምመጣው አይደለም። አንድ አገልጋይ ወደ አገልግሎት ሲሰማራ ሲሄድ ስንት ነፍሳትን ነው የምማርከው? እንደ ቅዱስ ጴጥሮስ 3000 ነው፣ 2 ነው፣ 5 ነው፣ 100 ነው ስለሚድኑት ነፍሳት እንጂ አውሮፓን ሄድኩት እዛ ሄጄ መኪና የሚገዛ ኮንዶሚኒየም የሚገዛ ብር ይዤ ካልመጣሁ ካለ ይሄ ነጋዴ ነው። ነጋዴ ለዚህ ነው አንድ ሲሄድ ጉራውን እንንትናን ጋብዤ እንንትናን ጉሬባቸው ከዛ የሚያደርገውን ሰዓት የሚይዘውን ሞባይል የሚያደርገውን ጫማ ምናምን ያን አስቦ የሚሄድ አገልጋይ ያተርፋል። ሁለተኛም አይጠራም። ሁለተኛም አይጋበዝም። ሁለተኛም አይሄድም። የአገልጋዮች ትልቁ ድክመት ይሄ። አንዳንድ ደግሞ አገልጋዮች አሉ እውነት ያላቸው እውቀት ያላቸው ልክ እንደ መጽሐፉ ሰው ግን የሌላቸው ቲፎዞ አለ። ያ ቲፎዞ መስመር አለው። መስመሩ ውስጥ እንደ ቀበሮ ክልል ውስጥ አያስገቡም። እውቀት ያላቸው እውነት ያላቸው መቃብር ቤት ተዘግቶባቸው የሚቀመጡ እነዛ ወደ አደባባይ እንዲመጡ አይፈልጉም። አብዛኛው ደግሞ ጋዜጣ እያነበበ ሰንበት ትምህርት ቤት መናቂ አይደለም። እነዚያ ብሉያትን ሐዲሳትን አጥንተው ባለሙያ የሆኑ ማህሌት ቢቆሙ ቀጥ አድርገው ቅዳሴ ቢገቡ አስደምመው አውደ ምሕረት ላይ ቢመጡ አስደምመው ባለሙያ የሆኑ ቀድሰው የሚያቆርቡ ክርስትና የሚያነሱ እነዚህ በመቃብር ቤት ተዘግቶባቸው ቲፎዞ ስለሌላቸው የሚበሉ ማጣው ሰውነታቸው እየሸተተ ልብሳቸው እየሸተተ መንችኮ ይቀመጣሉ። ይሄ ደግሞ አፈቀላጤው ጮሌው ይሄ ንግግር ዲስኩር የለመደ እንትን የሚለው ደግሞ ኔትወርክ ስለሚዘረጋ በዛ በኔትወርክ መሰረት ይሄዳል። ተመልከቱ 40 ዓመት የለፉ አገልጋዮች 50 ዓመት እድሜ ዘመናቸውን የለፉ አገልጋዮች በስራቸው 30 40 50 አይደለም 2000 3000 መምህራንን የአዲስ ኪዳን የብሉይ ኪዳን መምህራንን ያፈሩ አገልጋዮች አባቶች አሁንም አውቶቡስ ቆመው ይጠብቃሉ። እነ ዘርፌ እነ ትርፌ እነ ትዝታው እነ በጋሻው ትላንትና ከዲላ መጥተው አዲስ አበባ የ6 ሚሊዮን የ4 ሚሊዮን ብር መኪና ይነዳሉ። ምክንያቱም እነዚህ ለንግድ ነው የመጡት ነጋዴዎች ስለሆኑ አሳክተዋል። ባል መርጠው ሚስት መርጠው ይሄኛው ሀብታም ነው ሀብቱ ከ10 ዓመት በኋላ ሊጠፋ ይችላል አይደለም። እስቲ 40 ዓመት የሚቆየው ሀብቴቱ ነው። የትኛዋ ናት ቆንጆ፣ ቤተሰቦቿ ጠንካራ፣ በዚህ ቢመጣ በዚህ መርጠው ለንግድ ነው የመጡት። አጀንዳ ይዘው በስንት ጊዜ መኪና መግዛት እንዳለባቸው፣ በስንት ጊዜ አሜሪካ መሄድ እንዳለባቸው፣ በስንት ጊዜ ሆስተስ መግባት ነው ምን ቢያገቡ አሜሪካ እንደሚሄዱ
ምን ቢያገቡ ነፃ ቪዛ እንደሚያገኙ ምን ቢያገቡ ይሄንን ካልኩሌት አድርገው ሴታፕ ሰርተው የሚመጡ አሉ። እነዛ ግን ሊቃውንቱ ግን አሁንም ባስ ይጠብቃሉ። ልጆቻቸውን ማስተማር አይችሉም። ምን አይችሉም። የአፈጮሌው አፈቅቤው ነው የሚመጣው። እነዚህ ነገሮች ከቀሩ ልክ እንደ መምህር ዘላለም በቃ እኔ ብሄድ ይሸፍነኛል የማይል የፈለገ ይሁን ዳዊቱን ሳይደግም ውዳሴ ማርያም ሳይደግም አይወጣም። የመምህር ጳውሎስ መልካ ስላሴ ማለት ጸሎተኞች ያስፈልጋሉ። ያ ማለት ምንም አልሆንኩም ማለት ነው። ያንቺ ይገባኛል። ደግሞ ተልከው ሄደው በሳንሳ ተይዞ የሚገባሉ ሰክረው እዛ ውስኪ ኢትዮጵያ ውስጥ ሲጠራ 5000 6000 10000 ይባላል። እዚህ አውሮፓ ሲመጡ 30 ዩሮ 20 ዩሮ ነው አገኘው ብሎ ለግቶ ከዛ በኋላ ይመጣል። እዚህ አውሮፓ ሲመጣ ቢራው እዚህ ጀርመናውን ቢራ 1000 አይነት ነው ያለው። እዛ ቢራ 90 ብር ምናምን ሲባል ይሰማል። እዚህ በሳንቲም ነው ይመጣላል። አገኘው ብሎ ለግቶ እዛው ምዕመናኑ ታዝበውት ላዩ ላይ የሸና እያስታወከ የላከውንም ሰው አሰድቡ፣ ቤተክርስቲያንን አሰድቡ፣ ሃይማኖቱን አሰድቡ፣ አባቶችን አሰድቡ፣ ሌሎቹም መምህራን በዚህ ሰው አይን እንዲታዩ አድርጎ የሚሄድ አለ። አንዳንድ ደግሞ ቀንዝረኛ አለ። አንዳንድ ደግሞ ጋለሞታ አለ። ቀሚሱን እንዳረገ መስቀሉን እንዳደረገ በቃ አሁን ይህም አገልጋይ ተብሎ መላክ የለበት። አገልጋዮች ፍሬ የሚያፈሩ አሁን ቀሲስ ተስፋዬ መኮያ ያንን የሚያክል ነገር ምን አደረገ? ለቤተ ክርስቲያን በራሱም ስም አላደረገም። ለቤተ ክርስቲያን ወራሽ ቤተ ክርስቲያን ፍሬ ማለት ይሄ በሄዳችሁበት ቦታ ክርስትናውን ማስፋት እምነት ካገለገላችኋቸው አይቻቸዋለሁ። እግዚአብሔር ምስክሬ ነው። አይቻቸዋለሁ። ካገለገላችኋቸው ወደ እግዚአብሔር ካቀረበቻችሁ የተጣላ ካስታረቃችሁ የቤተክርስቲያንን ህብረት የቤተክርስቲያንን ነፍሳት ካበዛችሁ እንዴት ነው ያመጣብን? ይሄን የቅዱስ ጊዮርጊስ ቢራ ፋብሪካ ጋኑን ትልክብናለህ? ምንድን ነው ያመጣብን? ያን ሰው አሸማቃችሁት። ጓደኛን ማንነትን ለማወቅ ጓደኛን ንገረኝና ማንነትን አሳውቅሃለሁ ነው የሚባለው። እና አገልጋዮች በምትሄዱበት ቦታ የጠራችሁን ማህበረሰብ አክብሩት። የ3000 ብር ሶፋ ላይ ልተኛ፣ ሆቴል ልተኛ፣ እንደዚህ ላድርግ አይደለም። በታዘዛችሁበት መቃብር ቤትም ከሆነ የሰው ቤትም ከሆነ የተመደባችሁበት ምግብም ደግሞ ምን አባክንስና ነው። እዛ ቆርፋዳ ዳቦ በሻይ ስትበላ የኖርክ ሰውዬ እዚህ ስትመጣ እንትን የለም እንዴ እንትስ የለም እንዴ እኔ አይስማማኝም ምትለው እና እናቀም እንዴ መኝታ አስቀናን። ደረጃውን ደግሞ ሰቅሎት ነው ሄደው ሰቅሎት እንዳይወርድ አድርጎ ሰቅሎት ነው ሄደው። አገልጋዮች አሁን ምንድን ነው የሚያስቡት? እኔ እንደ ዘላለም መሆን ይሆን? በቃ ይሄ ይኮናል፣ ይቻላል። ዘላለም አልከፈለም እንዲሆን ስሞት